እስላማዊ ታሪክ አቲካ ረዲየላሁ አንሁ የሸሂዶች ሚስት ክፍል 6 አቡ ሉዕሉዕ አልመጁሲ እምነት ከማይከተሉ ሰዎች አንዱ ነው። የማይሞከርን ነገር ሞከረ፣ ተሳካለት። መፈጸምም ያልነበረበትን ወንጀል ፈጸመ። ሰይድና ዑመር እንደዛ ክፉኛ ስለወጋቸው ከእምብርታቸው በታች የነበረው አደገኛ ሆነ፣ አንጀታቸውም ይታይ ነበር። ሰይድና ዑመር ረዲየላሁ አንሁ ዘወትር ከሶላታቸው በኋላ ሸሂድ አላህ ሲጠይቁት ሲማጠኑት የነበረው አሁን እንደተቀበላቸው ተሰማቸው። እስቲ በዚህ መስጂድ ውስጥ እንዳላችሁ ሁላቸውም ይህንን አሳዛኝ ነገር ሲታዩ አቡ ሉዕሉዕ ማምለጫ አጣ። የሰጋጆች ሰይፍ ሊወርድበት ሲል በያዘው ሰይድና ዑመርን በወጋበት ሳንጃ ምዕመናኖችን እየመታ 13 ሰዎችን አቁስሎ ከዛም ውስጥ 6ቱ ይሞታሉ። ሰይድና አብዱራህማን ብን ዐውፍ ረዲየላሁ አንሁ በሰይፋቸው አቡ ሉዕሉዕን አንዴ በደንብ ይመቱታል። ሲያሳርፉበት መሬት ላይ ይወድቃል። ሙስሊሞች ከሚገሉኝ ብሎ ራሱን ወግቶ ነፍሱን ያጠፋል። ይህ ሁሉ ሲደርስ አቲካ ረዲየላሁ አንሁ ጉዷን አታውቅም። ዑመርን ሰሃቦቹ ከበዋቸው ነበር። ልጃቸው አብደላህ ደግሞ የዑመርን ጭንቅላት ደረቱ ላይ ደግፎ አባቱን ያበረታታል። ሰዎች ትንሽ ቆይተው ወተት አንጥተው ሰጧቸው። ወተቱን በጉሮሯቸው አልፎ ሆዳቸው ላይ በተወጉበት ቀዳዳ ሲፈስ፣ ይህ ጊዜ ሰሃቦች ተደናግጠው ያዩዋቸው ጀመር። ሰይድና ዑመር እጃቸው መሬት ላይ ሲወድቅ እጃቸውን መሬቱ ላይ ያለውን ሳር በፊኛቸው እፍስ አድርገው ሳሩን በእጃቸው እፍኝ ወስደው ምነው የዑመር እናት ዑመርን ባልወለደች፣ ምነው ይህንን ሳር ሆኔ በነበር አሉ ብለው ሰሃቦቹን በሙሉ አስለቀሱ። ዑመር ረዲየላሁ አንሁ ይህን ያሉ እኛ ምን ልንል ነው በማለት እንጂ ለዑመር ኻቲማ ፈርተው አልነበረም ያለቀሱት። በመቀጠልም ዑመር ረዲየላሁ አንሁ ልጃቸውን አብደላህን እሙ ሙእሚኒን አይሻ ረዲየላሁ አንሁ አጅማኤል ዘንድ ልላክህ አሉት። እርሷም ዘንድ ስትደርስ አሚረል ሙእሚኒን የላከኝ እንዳትላት፣ እኔ ከዚህ ሰዓት ጀምሬ ለእናንተ አሚር አይደለሁም። እሷም የአሚር ትዕዛዝ ነው ብላ የምጠይቃትን ጥያቄ ፈርታ እሺ ልትለይ ትችላለች። ለማንኛውም ዑመር ከጓደኞቹ ጋር መቀበር በጣም ይፈልጋል በላት አሉ። እዚህ ላይ ማወቅ ያለብን ነቢያችን ሰለላሁ ዐለይሂ ወሰለም የተቀበሩት በሚኖሩበት ቤታቸው አንድ ክፍል ቤታቸው ውስጥ ነው።
ከዛ ሰይድና አቡበክር አጠገባቸው ተቀበሩ። አሁን እዛ ቤት ውስጥ የቀረው የአንድ ሰው መቃብር ቤት ብቻ ነው። እሱም ይህም ቤት የተቀመጠው ለምእመናን እናት ሰይድ አንሻ ረዲየላሁ አንሁ ነው። ምክንያቱም እዛ ቤት ላይ የተቀበረው አንደኛው ባለቤቷ ረሱል ሰለላሁ ዐለይሂ ወሰለም ሲሆኑ ሁለተኛው አባቷ አቡበክር ስዲቅ ነው። ሶስተኛና የመጨረሻው ቤት ያስቀመጠችው ለራሷ ነበር። እሙ ሙእሚኒን አንሻ ረዲየላሁ አንሁ መልእክቱን ስትሰማ መልሷ ምን ይሆን? ዘወትር ስትመኘው የተመኘችውን ቤት አሳልፋ ትሰጥ ይሆን? አብደላህ ብን ዑመር ይህንን መልእክት ይዞ ወደ ሰይዲ አንሻ ሲሄድ አንሸቱ ረዲየላሁ አንሁ ኸበሩ ዜና ደርሷት በጣም አዝና አገኟት። አብደላህ ብን ዑመር አባቴ ዑመር ብን ኸጣብ ከጓደኞቹ ጋር መቀበር ይፈልጋል፣ ፍቃድሽን ስጪኝ ብሎሻል አላት በማለት ሲነግራት አንሻ ከሐዘኗና ከድንጋጤዋ የተነሳ ሳታመነታ ዑመር የፈለገው ነገር እንዴት አይሆንም ይባላል? ማንስ ነው ለሱ አይሆንም የሚለው? ሂደህ ለአባትህ ፈቃደኛ ነኝ ብለህ ንገራቸው አለችው። ያአላህ ምን አይነት ወርቃማ ትውልድ ያለፈው! ድሮ ከዚህ ትውልድ ምን ይጠበቃል? አስተማሪያቸው መሪያቸው ነቢዩና ሙሐመድ ብን አብደላህ ሰለላሁ ዐለይሂ ወሰለም በምርጥ ስነ ምግባር ያሳደጓቸው ትውልዶች ናቸው። አብደላህም ብን ዑመር ይህንን የምስራች ከአንሻ ለአባቱ ዑመር ረዲየላሁ አንሁ አጅማኤል አምጥቶ ሲነግር ሰይድና ዑመር ደሙ በጣም ፈሷቸው ሰከረተል ሞት ውስጥ ገብተው ስለነበር በደከመ አንደበታቸው የመጨረሻ ትንፋሻቸውን ሳይተነፍሱ በፊት አሁንም አንሻን ላለማስከፋት ልጅ አብደላ ማለትም በህይወት እያለሁ እኔን ፈርታ እሺ ልትልህ ትችላለህ። እንደገና ሄደህ ይሄንኑ ጥያቄውን አረጋግጥ አሉት። አላሁ አክበር። ሰይድና ዑመር ረዲየላሁ አንሁ ይህን ካሉ በኋላ ሸሃዳቸውን ብለው የመጨረሻ ትንፋሻቸውን ተነፈሱ። እንደተመኙት አላህን ትማጠኑት ሸሂድ እንዲረዝቃቸው እንደለመኑት ሸሂድ አገኙ። አቲካ ይህን ሁሉ አልሰማችም። አብዛኛው ሰው ይህንን የዑመርን ግድያ ሰምቷል ከአቲካህ በስተቀር። እነዚህ ወሬውን የሰሙ ሰዎች የተፈጠረውን ነገር ሊነግሯት አልተዳፈሩም። አቲካህም መጥፎ ዜና አትሰማም። ይህም መጥፎ ዜና አልሰማችም። ምን ስትሰማስ ምን ትል ይሆን? አቲካ ላታመልጠው
የምትችለውን ሐዘን ሰማች። ዑመር ወዳጄን ምን ሆነብኝ? አልተሰናበታትም። እንዴት እንደወጣ ይቀራል ተመልሶ ሳይመጣ እንዴት እንደምጠብቀው እና እንዴት እንደማስደስተው ነበር ሳስብ ያረፈርኩት። ይቀጥላል። ሀሊማን ዩቱብ ቻናል ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየትም ታላችሁ ኮሜንት ላይ ጣፉልኝ። አላህ በያለንበት አላህ ይጠብቀን። መልካም ስራቸውንም አላህ ይቀበላቸው። አሰላሙ አለይኩም ወረህመቱላሂ